ዝቅ ብለህ ስራ፣ ላብህን አንጠባጥብ፣ ጎንበስ ቀና በል፣ ውጣ ውረድ። የእጅን ስራ ይባርካል። ከሰይጣን ቀጥሎ ሰነፍ ነው የሚያስጨንቀኝ በጣም ማለት ነው። አይመቸኝም። ስራ አይደለም የጠፋው፣ የሚሰራ አእምሮ ነው የጠፋው። አይመጥነኝም የሚል ቋንቋ አለኛ ሀገር። ቡና አፍልቶ መንገድ ላይ መሸጥ፣ ጫማ መወልወል ይመጥነናል። ከሱ ተነስተን ፎቅ እንሰራለን። 6 ቀን ሰርቶ በሰባተኛው ቀን ምን አለ? ውበትሽ ሳስብ ስቦይ ደምግባትሽ ሲያየው ቀርቦሽ ልቤን ገዛኝ ጨዋነትሽ ልብሽ ሰምና ወርቅ የለም የሚፈታው ማነው እንዲያደርጎት በጥበብ ያነጸው ሳላስተውል በግምት አስቤ ታናሽ ሆነ ያውቃል ያልኩት ልቤ ማንነትሽ እምነትሽ ይገርማል እንዳንቺ አይነት ቆንጆ ማን ይጠላል ቆንጆን ማን ይጠላል ቆንጆ ማን ይጠላል። በህይወቴ በፍጹም የማላፍርበትን 3 ነገሮች ልንገራችሁ። የመጀመሪያ በስራዬ ሰው አየኝ አላየኝ ምንም አይመስለኝ። ቆሽሼ የምሰራም ቢሆንም ምንም ሆኜ በስራዬ ቦታ ሰው አየኝ ምናምን መሸማቀቅ የሚባል ነገር የለም። ስራዬን ወድጄው ነው የምሰራው። ስራዬን በጣም ነው የምወደው፣ አላፍርበትም። ሁለተኛ በቤተሰቦች የቤተሰቦቼ አካላት ደሃም ይሁኑ ምንም ይሁኑ ቤተሰቦቼ ናቸው። ምክንያቱም ቆርጬ የማልጥላቸው አካል ናቸው። ስለዚህ በቤተሰቦቼ አላፍርባቸው፣ ሁሌም ነው የምኮራባቸው። በሶስተኛ በማንነቴ በተፈጠርኩት ማንነት በመልክ